የዛሬው የመነሻ ጥቅሳችን በዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ የሚገኝ ሲሆን እንዲህ ይላል፣ ጌታ ሆይ ወዴት እንሄዳለን? አንተ የዘላለም ሕይወት ቃል አለህ። የዮሐንስ ወንጌል ምዕራፍ 6 አስደናቂ ታሪክ ይዟል። ታሪኩ የሚጀመረው በታላላቅ ተአምራት ነው። ጌታችን 5 እንጀራና 2 ዓሣ አባዝቶ ሺዎችን አጠገበ። በዚያ ሰዓት ሁሉም ሰው ኢየሱስን ተከተለው። ነገር ግን ምዕራፉ ሲጠናቀቅ በሺዎች ከሚቆጠሩት ተከታዮች መካከል ጥቂቶች ብቻ ቀሩ። ይህ ታሪክ ዛሬም ለእኛ ታላቅ ትምህርት ይሰጠናል። አንደኛ፣ ሐሰተኛ ደቀ መዝሙርነት። ሰዎች ወደ ኢየሱስ የሚመጡባቸው ብዙ ምክንያቶች አሉ። ነገር ግን ሁሉም ምክንያቶች መንፈሳዊ አይደሉም። ሐሰተኛ ደቀ መዝሙር የምንላቸው ሰዎች 4 መለያ ምልክቶች አላቸው። አንደኛ፣ በሕዝብ ብዛት እና በሁካታ ይሳባሉ። እነዚህ ሰዎች መንፈሳዊነት የሚመስላቸው የሰው ብዛትና ጩኸት ባለበት ብቻ መገኘት ነው። ብዙ ሰው በሄደበት መሄድን እንጂ ከጌታ ጋር የሚደረግን ግል የልብ ግንኙነት አይፈልጉም። ድምቀት ሲጠፋ ግን አብረው ይጠፋሉ። ሁለተኛ፣ ተአምራቱን እንጂ ተአምራት አድራጊውን አይፈልጉም። ኢየሱስ በግልጽ እንዲህ አላቸው፣ የመጣችሁት እንጀራ በልታችሁ ስለጠገባችሁ ነው እንጂ ምልክቱን ስላያችሁ አይደለም። ለነርሱ ጌታ ችግር ፈቺ እንጂ የሕይወት ጌታ አይደለም። ጸሎታቸው ካልተመለሰ ጌታን መከተል ያቆማሉ። ሦስተኛ፣ ለሚጠፋ ምግብ ይደክማሉ። ሙሉ ትኩረታቸው ምድራዊ ብልጽግና፣ ሥጋዊ ምቾት እና የዚህ ዓለም ጥቅም ላይ ብቻ ነው። ወንጌል ለነርሱ የኑሮ ማሻሻያ እንጂ የነፍስ መድኃኒት አይደለም። አራተኛ፣ በቃሉ ይሰናከላሉ። ኢየሱስ ስለ መስቀሉ፣ ስለ ኃጢአት እና ስለ ንስሐ ማስተማር ሲጀምር ይህ ንግግር ያስጨንቃል ብለው ይተውታል። ለጆሮአቸው የሚመቸውን ብቻ መስማት ይፈልጋሉ። የይሁዳ ምሳሌ፣ ቅርብ ሆኖ የራቀ። በዚህ ምዕራፍ መጨረሻ ላይ የይሁዳ ስም ተጠቅሷል። ይሁዳ ከ12ቱ አንዱ ነበር። አብሮ ተጉዟል፣ ተአምራቱን አይቷል፣ ስብከቱን ሰምቷል። ነገር ግን ልቡ አልተለወጠም ነበር። ይሁዳ ማለት ከእውነት ጋር እየኖረ እውነትን ያልተቀበለ ሰው ነው። ይህም ለእኛ ትልቅ ማስጠንቀቂያ ነው። በቤተ ክርስቲያን ውስጥ መመላለስ ወይም አገልግሎት ላይ መሳተፍ ብቻውን እውነተኛ ደቀ መዝሙር አያደርግም። ዋናው ጉዳይ የልብ መለወጥ ነው። የእውነተኛ ደቀ መዝሙርነት መሠረት። ብዙዎቹ ጥለውት ሲሄዱ ኢየሱስ 12ቱን እናንተ ደግሞ ልትሄዱ ትወዳላችሁን ብሎ ጠየቃቸው። የጴጥሮስ መልስ የእውነተኛ ደቀ መዝሙር መታወቂያ ነው። እውነተኛ ደቀ መዝሙር 1. ክርስቶስን ብቸኛ አማራጭ ያደርጋል። ጌታ ሆይ ወዴት እንሄዳለን ይላል። ከክርስቶስ ውጭ ሌላ የሕይወት መንገድ እንደሌለ ተረድቷል። 2. ለቃሉ ዋጋ ይሰጣል። የዘላለም ሕይወት ቃል ባንተ ዘንድ አለ በማለት ጥቅምን ሳይሆን ጌታ የሚናገረውን ሕያው ቃል ይፈልጋል። 3. በማንነቱ ያምናል። ኢየሱስን የሚከተለው ስለሚሰጠው ዳቦ ሳይሆን እርሱ የእግዚአብሔር ቅዱስና መድኃኒት መሆኑን ስላወቀ ነው። ጌታችን ዛሬም እንዲህ ይላል፣ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል ስሩ። እስቲ ራሳችንን እንጠይቅ። ጌታን የምንከተለው በረከት ፍለጋ ብቻ ነው ወይስ ረሃባችን ራሱ ጌታ ነው? ችግርና መከራ ሲመጣ የምንሸሽነን ወይስ እንደ ጴጥሮስ ጌታ ሆይ የትም አንሄድም ብለን የምንጸና?